በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዋሽንግተን ዲሲና አካባቢው ሀገረ ስብከት ለምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን ወምእመናት ሰላም እግዚአብሔር ለሁላችሁ በያላችሁበት ስፍራ ይሁን። አሁን የምገኘው በመናገለግልበት በምስካየ ኅዙናን መድኃኔ ዓለም ቤተክርስቲያናችን ቤተ መቅደስ ውስጥ ነው። ስሜ ቀሲስ ጥላሁን አበበ ነው የሚባለው። ዛሬ ይሄንን ቪዲዮ ሪኮርድ አድርገን ወደ እናንተ ብቅ ያልንበት መሰረታዊ ምክንያት ሁላችሁም በቨርጂኒያ፣ በዲሲ፣ በሜሪላንድ የምትኖሩ ምእመናን እንደምታስታውሱት በ2024 መጨረሻ ላይ ወደ ኖቬምበር 18 አካባቢ በጣም ትልቅ ህንጻ ቤተክርስቲያን በ3.1 ሚሊዮን ብር ገዝተን አገልግሎት መስጠት ከጀመረ 4 ወራት ገደማ ይሆነዋል። ወደ ጃንዋሪ ላይ መስለኛል አገልግሎት የጀመረው። ነገር ግን ቤተክርስቲያኑ ከተገዛ በኋላ የምእመናን ቁጥር እጅግ በጣም የበዛ በመምጣቱ የመኪና ማቆሚያ ችግር ስላጋጠመን ተጨማሪ የመኪና ማቆሚያ ስፍራ በጥቂቱ ከ80 በላይ መኪና ማቆም የሚችል እዚሁ ከቤተክርስቲያናችን አጠገብ ያለ አንድ ትልቅ ይዞታ ስላገኘን እሱን በዲሲ፣ በሜሪላንድ፣ በቨርጂኒያ የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጋራ በማስተባበር ለመግዛት በጥረት ላይ እንገኛለን። የዚህ መኪና ማቆሚያ ቦታ መገዛት ጥቅሙ ለሁላችንም ነው። እንደምታውቁት ይሄ ቤተክርስቲያን ምስካየ ኅዙናን መድኃኔ ዓለም ቤተክርስቲያን የሚገኘው በአሌክዛንድሪያ ኦልድ ታውን በሚባል አካባቢ ማዕከላዊ ስፍራ ነው። ብዙ የኢትዮጵያን ኮሚኒቲ በዚህ አካባቢ ይኖራል። ስለዚህ ይሄን ቦታ መግዛቱ ኮሚኒቲውን በሚገባ ለማገልገል የሚያስችል እንዲሆን ያደርገዋልና ኦርቶዶክሳዊ ነኝ የምንል ኢትዮጵያዊ ነኝ የምንል በአጥቢያ ሳንወሰን በአካባቢ ሳንወሰን ለዚህ ታላቅ ስራ የበኩላችንን በማድረግ እንድንሳተፍ በመድኃኔ ዓለም ስም በአክብሮት ጥሬን አቀርባለሁኝ። ቤተክርስቲያኑ የሚገኘው ከኪንግ ስትሪት ወይም ትልቁ ወደ ኦልድ ታውን በሚገባው ኪንግ ስትሪት ላይ ነው የሚገኘው። የቤተክርስቲያኑ ይዞታ አጠገብ ነው የሚገኘው። ወደ ሃፍ ኤከር የሚሆን ቦታ ነውና ለመግዛት ያሰብነው በዚህ ግዢ ላይ እንድትተባበሩ አደራ እንላለን። የቤተክርስቲያኑን የዜል አካውንት ነምበር ከዚህ ቪዲዮ በታች እናስቀምጣለን። በምን መንገድ ልትረዱ እንደምትችሉ፣ በምን መንገድ ልታግዙ እንደምትችሉ በዚሁ ቪዲዮ ቅርጌ ላይ እናኖራለን። የእግዚአብሔር ሰላም በያላችሁበት ስፍራ ይሁን። ልዑል እግዚአብሔር ይባርካችሁ፣ ይቀድሳችሁ። አሜን።